ሁለት ሰዎች በተመሳሳይ ቀን ሞቶ ሰማይ ቤት ተገናኙና አንዱ እንዴት ነው ሞትከው ብሎ ጠየቀው። ፍሪጅ ውስጥ ገብቼ ነው አለው። እንዴት ብሎ ጠየቀው። ፍሪጅ ውስጥ ገብቼ በሩ ተቆለፈብኝ። ቅዝቃዜ በጨመረ ቁጥር አየር እያጠረኝ መጣና እዛ ውስጥ ባርዶ ሰርቼ ሞትኩኝ። አንተስ አለው። እኔማ በልብ ድካም ነው ሞትኩት አለው። እንዴት አለው። መስሪያ ቤት እያለሁኝ ተደውሎልኝ ምስቴ ከሌላ ወንድ ጋር በቤት ውስጥ እያማገጠችብህ ነው አሉኝ። እየሮጥኩኝ ወደ ቤት የገባሁኝ። ስገባ ምስቴ ርቃኗን አልጋ ላይ ተቀምጣለች። ከዛ ሰውየው እዚህ ቤት ውስጥ ነው ያለው ብዬ ፍለጋዬን ቀጠልኩኝ። ሳሎን ውስጥ ፈለኩኝ፣ የልጆች ክፍል፣ አልጋ ስር፣ መጋረጃው ስር፣ ሁሉም ቦታ ፈልጌ ሳጣው ጊዜ ልብ ድካም የተነሳብኝና እዛው ሞትኩኝ አለው። ከዛ ሰውየው አንተ ጅል ፍሪጁን ከፍተ ቢሆን ኖሮ ሁለታችንም በህይወት እንተርፍ ነበር አለው። ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም። ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ አስጠልሉኝ ሲል የኛ ሰፈር ሰው አገኘዋ። ምን ሆነ ነው እኔ ነኝ የፈጠርኩት አላልክም? የፈጠርከውን ነገር ማዘዝ ቢያቅትህ እንኳን እንዴት ትሸሻለህ አሉት። ያው ደፋር ብዙ ተከታይ አይደል ያለው ደጋፊ አንዱ መጣ። የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ። ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም። ዝናብ አይደለም እንባ ነው አለ። አንድ አዛውንት ሰሙና ወይ እንኳንም ስለኛ ሰፈር ኗሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ። ምን ነካ? ስለ አመራሮቹ ብትነግረው እኮ እነሱን የቻለ ሰውማ ለኔ አንስም ብሎ ሽኮኮ አርጉኝ ይል ነበር አለ። አይ ጋሼ እሽኮኮ ነው የፈሩት። እኛ ያለን አንድ የዚህ ሰፈር ሰማይ የተደፋብን ሰፈር እኮ ቧንቧን ሲከፍታት ሁሌ ድምጽ ብቻ ነች። ድምጽ ብቻ። ቆጣሪውን ነቅሎ መስሪያ ቤቱ ጋር ሄዳ ጎበዝ ይሄን ጎረምሳችሁን ውሰዱልኝ ፉጨት ብቻ ነው።